ጌታ ኢየሱስ ስሙ ይባረክ። የመስቀሉ ቃል በሚል ሐሳብ እያየን የቆየነው ዛሬ 7ኛ ሳምንታችን ነው። ቅርታ እንዲህ አሬንጅ ላድርገው። ዛሬ 7ኛ ሳምንታችን ነው። ቀደም ሲል በነበሩን ተከታታይ ክፍለ ጊዜያት በመስቀሉ ቃል ዙሪያ በተቻለ መጠን እግዚአብሔር ጸጋ በረዳን መጠን የመስቀሉ ሙሉ ቃል የመስቀሉ ሙሉ ሐሳብ ለማስረዳት ለማሳየት ሞክሬያለሁ። መስቀሉ ከድነታችን አንስቶ ከሰው ልጅ ዕውቀት አንስቶ የእግዚአብሔር ሐሳብ በእኛ ሕይወት ውስጥ እስኪፈጸም እስኪከናወን ድረስ ያለውን ሐሳብ ሁሉ ይይዛል። መስቀሉ ሰው ወደዚች ዓለም ከመምጣቱ በፊት ከመፈጠሩ በፊት እግዚአብሔር አስቀድሞ በልጁ በኢየሱስ ክርስቶስ በኩል ሰው እንዲድን መወሰኑን ጭምር የሚያሳይ ቃል ነው የመስቀሉ ቃል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። ምርጫው የተከናወነው ከተፈጠርን በኋላ አካሄዳችንን አይቶ ሳይሆን እግዚአብሔር ሊሆን ያለውን አስቀድሞ የሚያውቅ እግዚአብሔር ሰው በየትኛውም መንገድ የእግዚአብሔርን ፈቃድና ሐሳብ በራሱ ሊፈጽም እንደማይችል ድካማችንን አውቆ እግዚአብሔር ልጁን አስቀድሞ ሰዋው። መጽሐፍ ቅዱስ ሲናገር ከዓለም ፍጥረት ጀምሮ ከታረደው በግ ይለዋል። መቼ? ከዓለም ፍጥረት ጀምሮ እና እግዚአብሔር ይመስገን ዘላለማዊ ሐሳብ ነው የመስቀሉ ሐሳብ ማለት ነው። ሰው ከወደቀ በኋላ እንግዲህ ይሄን ሰው ማጠፊያው ቸገረኝ፣ የፈጠርኩት ሰው ችግር ውስጥ ገባ፣ እንዴት ላስተካክለው፣ እንዴት ፊክስ ላድርገው ብሎ አይደለም እግዚአብሔር የተንቀሳቀሰው ማለት ነው። ሁሉን አዋቂ አምላክ ነው። ክብር ለእርሱ ይሁን። ሁሉን የሚያውቅ ኦምኒሴንት የሆነ አምላክ፣ በምክር ግሩም የሆነ አምላክ፣ በስራ ብርቱ በግብሩ ማለፊያ የሆነ አምላክ ልጁን ኢየሱስ ክርስቶስን አዘጋጀልን። ከዓለም ፍጥረት ጀምሮ ልጁን አረደው። አሁን ግን በመድኃኒታችን በጌታችን በኢየሱስ ክርስቶስ መገለጥ ታይቷል ይላል። ሐሳቡ ቀድሟል ማለት ነው። በሐሳብ እግዚአብሔር አሰበ ማለት ፈጸመ ማለት ነው። አሜን ነው። እግዚአብሔር አሰበ ማለት ምንድን ነው? ፈጸመ ማለት ነው። የሰራዊት ጌታ እግዚአብሔር ያለቀ የበቃን ነገር በምድር ላይ ይፈጽማል ይላል። ያለቀ የበቃ ነገር እሱ ዘንድ ያለቀ እኛ ጋር ሲገለጥ ግን የሚታይ ነገር ነውና ይህም እንኳ አስቀድሞ ታወቀ አለ። አስቀድሞ በእግዚአብሔር ዘንድ የታወቀ ነው። ለእኛ ግን የተገለጠው ጌታችን ኢየሱስ ክርስቶስ በአካል ወደዚህ ምድር ከመጣ በኋላ ማለት ነው። እግዚአብሔር ይመስገን። እንደተነጋገርነው ኃጢአት በሰው ሁለንተና ላይ ከፍተኛ ችግር አምጥቷል። የሰው ሁለንተናው ምንድን ነው? መንፈሳችሁም ነፍሳችሁም ስጋችሁም ስለሚል የእግዚአብሔር ቃል ሁለንተናችን መንፈሳችን ነፍሳችን ስጋችን ነው ማለት ነው። በዚህ በሰው ሁለንተና ላይ ያስከተለው አደጋ አለ ኃጢአት። ያቺን ፍሬ ሲበላ ከእግዚአብሔር ሐሳብና ፈቃድ ውጪ ሲወጣ ሲተላለፍ ትሬስፓስ ሲያደርግ መንፈሱ ሞተ። መጽሐፍ ቅዱሳችን ይህን በበላችሁ ቀን ሞትን ትሞታላችሁ ብሎ ነበር። ግን አዳም እና ሔዋን ፍሬውን ከበሉ በኋላ እንደምናስተውለው መጽሐፋችን ስናነብ ወዲያው ፍንግል ሲሉ አላየንም። ወዲያው ሲሞቱ አላየንም። ቆመው ሲሄዱ ሲሸሹ፣ የበለስ ቅጠል ሲያገለድሙ፣ ብዙ ልዩ ልዩ አክቲቪቲዎች እንቅስቃሴዎችን ሲያደርጉ አይተናል። ታዲያ ይሄ ቃል እንዴት ነው ለሚለው ጥያቄ ሊመልስልን የሚችለው ከሰው ሁለንተና ውስጥ መንፈሱ እንደሞተ ኤፌሶን ምዕራፍ 2 ቁጥር 11 ላይ
ቁጥር 1 ላይ ይናገራል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ቆሞ እየሄዱት ያሉትን ሰዎች ነው እንደዚህ የሚላቸው። ሙታን ነበራችሁ የሚለው ፊዚካሊ ሙታን ነበራችሁ ማለት አይደለም። ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ሕልውና ውጪ ሆናችኋል። ዲስኮኔክትድ ሆናችኋል። ሞት ማለት በእግዚአብሔር እይታ፣ በእግዚአብሔር ቋንቋ አለመኖር፣ አንሂሌትድ መሆን ማለት ሳይሆን ከእግዚአብሔር ሐሳብ መቋረጥ ማለት ነው። ከእግዚአብሔር ጋር ኮኔክሽን አጣ ሰው። ምክንያቱም እግዚአብሔር ከሰው ጋር ቀጥተኛ ግንኙነት ሊያደርግ የሚችለው በመንፈሱ በኩል ብቻ ስለነበረ ያ መንፈሱ ምን ሆነ? ሞተ። ስለዚህ ሁለት ማንነቶች ቀርተውታል፣ ነፍሱና ስጋው። ስለዚህ ነፍሱ ላይ ደግሞ ኃጢአት ምንድን ነው ያስከተለው? ሌላው ችግር ነፍሱ የእግዚአብሔር ጠላት ሆነችና ቁጭ አለች። ነፍስ ስንል ምን ማለት ነው? ሐሳባችን፣ ስሜታችን፣ ፈቃዳችን፣ እውቀታችን፣ ምርጫችን፣ መጥላት፣ መውደድ፣ መፈለግ፣ አለመፈለግ፣ መተው፣ አለመተው፣ መወሰን፣ አለመወሰን፣ እነዚህ ሁሉ ኮንቴምፕሌት የምናደርግባቸው ፕሮሴስ የሚደረግበት የሰውነታችን የማንነታችን ክፍል ነፍስ ነው። ስለዚህ ነፍሳችን በሐሳባችን፣ በስሜታችን፣ በምርጫችን፣ በምኞታችን፣ በፍላጎታችን ምን ሆንን? ጠላቶች ሆንን። ቆላስይስ 1:21 ላይ ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን ይላል። ይህ ሰው ከእግዚአብሔር ጋር ጠላት የሆነው በምን ነው? በሐሳቡ። ምናስባት ሐሳብ ደጋጉ እንኳ ጨምር ነው የእግዚአብሔር ሐሳብ ጠላት የሆነው። እየሰማችሁ ነው? ምክንያቱም ዛፉ መልካምም ያስታውቃል፣ ክፉም ያስታውቃል። መልካሙም ሙቀት እንኳ አፓርት ፍሮም ጋድ ከእግዚአብሔር ውጪ የሆነ መልካም ሙቀት፣ እግዚአብሔር ማዕከል ያላደረገ፣ እግዚአብሔር መነሻ ያላደረገ መልካም ሙቀት እንኳ በእግዚአብሔር ዘንድ ጠላትነት ነው። ይሄ ነው ከባዱ ነገር። ለዚህ ነው የእግዚአብሔርና የሰውን መለየት ያቅተናል። ጉድ አይዲያ ጋድ አይዲያ አይደለም። ጥሩ ሐሳብ ሊሆን ይችላል፣ መልካም ሐሳብ ሊሆን ይችላል። ስቲል ከእግዚአብሔር ጋር በጠላትነት የሚያመላለሰን ነው ማለት ነው። ኤፌሶን ምዕራፍ 2 ቁጥር 1 እንደምናነብ ይህን ሐሳብ እናገኛለን። ኤፌሶን ስንት አልኩኝ? ምዕራፍ 2 ቁጥር ስንት? 1 የሚለውን ላነበው። በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚለውን ሐሳብ ማለት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ በፊት ተመላለሳችሁባቸው ይላል። በበደላችሁና በኃጢአታችሁ ምን ስለነበራችሁ? ሙታን ነበራችሁ። እና እንዴት ነበር ሙታን ሆናችሁት? ሞቶ የሚመላለስ ማለት ነው አይደል? ሙታን ነበራችሁ ማለት ተመላለሳችሁ ካለ ሞቶ የሚመላለሰው ማለት አይደለ? ሰው ሞቶ የሚመላለሰው በሰው ዘንድ በእኛ ዘንድ እየተመላለሰ ነው። በእግዚአብሔር ዘንድ ግን ምን የሆነ ነው? የሞተ ነው ማለት ነው። እና እንዴት ነበር የሚኖሩት? በዚህ ዓለም እንዳለው ኑሮ ነበር የምትኖሩት አለ። በዚህ ዓለም እንዳለው ኑሮ ዓለም ይሄ ዓለም የወደቀው ዓለም፣ ከእግዚአብሔር የተለየው ዓለም፣ ያለ እግዚአብሔር የሆነው ዓለም፣ ቮይድስ ኦፍ ጋድስ ዊል የሆነው ዓለም እንደሚመላለሰው የራሱ ኖርም አለው፣ የራሱ ካልቸር አለው፣ የራሱ ባህል አለው። ዓለም ከእግዚአብሔር የተለየ ዓለም፣ በሐሳቡ የተለየ የኑሮ ዘዴ፣ አኗኗር፣ አካሄድ፣ ሲስተም አለው። እንደሱ ነበር የምትመላለሱት አለ። ይሄ ብቻ አይደለም። እንደዛ በዚህ ዓለም እንዳለው ኑሮ ብቻ መመላለስ ሳይሆን በአየር ላይ ያለውን የአለቃ ፈቃድ እየፈጸማችሁ ነበር የምትኖሩት አለ። the prince of the air የሚባል
በአየር ላይ ያለ እኛም ማናየው ኢንቪዚብል የሆነ ግን ዴሞኒክ የሆነ አጋንንታዊ አሰራር አለቃ አየሩን የሚገዛ የአለቃ መንፈስ አሰራር የእሱን ፍላጎትና ፈቃድ እየፈጸማችሁ ነው ስትኖሩ የነበረው አለ። ምናልባት ስንመላለስ ያኔ እኛ የአየር ላይ ያለውን ፈቃድ መፈጸማችን እርግጠኞች አይደለንም። የራሳችን የልቦናችን ለዚህ ነው የስጋችሁና የልቦናችሁን ፈቃድ የሚለው የራሳችንና የልቦናችንን ፈቃድ እያደረግን ነበር የምንመላለሰው። ግን የማን ነበር ሐሳቡ? የማን ነበር ፍላጎቱ? በአየር ላይ ያለው አለቃ ነው ፍላጎቱ እና የእሱን ሐሳብ እየፈጸመ ነው የሚመላለሰው። ኤኒባዲ በዚህ ምድር ላይ ጌታ ኢየሱስ ክርስቶስን የሕይወቱ አዳኝ አድርጎ ያልተቀበለ ሰው በሙሉ በዚህ ሕይወት ውስጥ ነው የሚመላለሰው። ደጋግ ሰዎች ሊሆኑ ይችላሉ፣ መልካም የሚያደርጉ ሰዎች ሊሆኑ ይችላሉ። መጽሐፍ ቅዱስ እንደዚህ ነው የሚያስባቸው የሚያያቸው። ክብር ለእግዚአብሔር ይሁን። እና በአየር ላይ እንዳለው አለቃ ፈቃድ ነበር። የስጋችሁን የልቦናችሁን ፈቃድ እያደረጋችሁ ነው የምትኖሩት። በስጋችሁ ምኞት ትኖሩ ነበር ወይም በስጋችሁ ምኞት እንኖር ነበር ይላል ሐዋርያው ጳውሎስ ሲናገር። በዚህ ምልልሳችን በምንም እንቅስቃሴያችን ምንም እናደርግ እዚህ በእኛ ካቴጎሪ በእኛ ሚዛን በእኛ መለኪያ መልካም ደጋግ ሰብአዊ ብለን የምንላችሁ በሙሉ በእግዚአብሔር ዘንድ ግን ጠላትነት ነበር። ስለዚህ የእግዚአብሔር ጠላቶች ሆነን በነፍሳችን ማለት ነው። ስጋችን ምንድነው የሆነው ታዲያ? በስጋችን ደግሞ ምን ነው? ስጋችን ምን ሆነ? ኃጢአተኛ ስጋ ሆነ። ሲንፉል ኔቸር ዴቨሎፕ አደረግን። አንድ ኃጢአት ነው የተሰራው፣ ግን ውጤቱን ተመልክቱ። ስፖይል አረገን፣ አበላሸን፣ ዲፋይል አረገን፣ አረከሰን፣ የጠፋን ሰዎች ሆነን። ኃጢአት ይህን ያህል ጉልበት አለው። እኛም ብቻ አይደለም ያበላሸው፣ ክሬሽኑን ሁሉ the whole creation ስቃይ ውስጥ ከተተው። ምድር እሾህ አታበቅልም ነበር፣ እሾህ ታብቅልብ ተባለች። ምድር እንድታለፋን አልነበረም እግዚአብሔር የፈጠራት፣ ግን እንድታለፋን ሆነች። ትግል ሆነ፣ ኑሮ ትግል ሆነ፣ መብላት ትግል ሆነ። በጭንቅ ትወልጃለሽ ተባለች ሴት። ፈቃድሽም ወደ ባልሽ ይሆናል ተባለ። እሷ በጭንቅ 9 ወር አርግዛ ታረግዛለች። ሰውየው እድሜ ልኩን ለመብላት ይለፋል፣ ወልዶ አይገላግልም። እሱ የእሱ ረዥም ነው። በላብህ በወዝህ ምን አርግ ትበላለህ። that's why we are laboring። ለዚህ ነው ምን ለፋው። የተወዘከርስ በረከት አልነበረም። እንዲያደክመን እንዲያለፋን የእግዚአብሔር ሐሳብ አልነበረም። እሾህ እኮ ምንም አይደረግ። እሾህ የሚበላ ነገር አይደለም አይደል? ማይገባ ነገር በመንቀል ጊዜያችን ይወሰዳል፣ ጉልበታችን ይደክማል። እና ላብ በላብ ወዝ በወዝ ሆነን ላባ አደሮች ሆነን ጸጋ አደሮች አይደለንም ያኔ። አሁን ግን በክርስቶስ ኢየሱስ እግዚአብሔር መርገምን ሰበረ። አሜን ነው። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ከምን? ከሕግ ዋጀን አይልም። ከሕግ አልተዋጀንም። ሕጉ ቅዱስ ነው። ሕጉ ንጹህ ነው። ሕጉ ፍጹም ነው። የተዋጀው ግን ሕጉን በመተላለፋችን ምክንያት ከመጣው እርግማን ዋጀን። ክብር ለእግዚአብሔር ይሁን። ስለዚህ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት በክርስቶስ ኢየሱስ በኩል ወደኛ ይደርስ ዘንድ ይለዋል። ይሄ ሁሉ በክርስቶስ ኢየሱስ በመስቀል ላይ ተሰራልን። አሜን ነው። መንፈሳችን ምን ሆነ? ሕያው ሆነ። ክርስቶስ በእናንተ ውስጥ ቢኖር መንፈሳችሁ በጽድቅ ምክንያት ምንድን ነው? ሕያው ሆነ። ትንሣኤ ያገኘ መንፈሳችን። ነፍሳችን ምን ሆነች? ከዓለም እንድትድን ኦንጎይንግ ፕሮሴስ ላይ ነው ያለችው። ለሱ ነፍሳችን ሊያድን የሚችለውን ቃል ሰጠን። ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ምን ቃል? እስቲ ቃል በሉ።
ቃሉን ሰጠን። በዚህ ቃል መሰረት ነው ነፍሳችን የምትድነው። ከምንድን ነው የምትድነው? ነፍሳችን ከዓለም ነው የምትድነው። ወንድሞችና እህቶች፣ እግዚአብሔር ቤተሰቦች፣ ከዓለም መዳን እንዳለብን መጽሐፍ ቅዱስ ይናገራል። ገላትያ ምዕራፍ 1 ቁጥር 4 ላይ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ይላል። ከምን ክፉ ከሆነ ካሁኑ ዓለም? ይህ ዓለም ምንድን ነው ማለት ነው? ከዚህ ከክፉ ከዓለም፣ ከሲስተሙ፣ ከባህሉ፣ ከአኗኗሩ ከዚህ በፊት በዚህ ዓለም እንዳለው ኑሮ አላለም። ከሱ ሁሉ ሊያድነን ፈለገ። ኢየሱስ ሲሞት ከዓለምም ሊያድነን ነው። አሜን። ግን ከዓለም እኛን ለማዳን ሌላ ቦታ አልወሰደንም። ከዓለም እንድታወጣቸው አልለመንንም። ነገር ግን ከክፉ እንድትጠብቃቸው እዚሁ ያለን መዳን ሆነ። ከዓለም እንድታወጣቸው አልለምንም። ዮሐንስ 17 ላይ ከዓለም እንድታወጣቸው አልለምንም፣ ነገር ግን ከክፉ እንድትጠብቃቸው አለ። እግዚአብሔር ይመስገን። እዚሁ ያለን በዓለም ውስጥ ያለን ግን ከዓለም ሊያድነን፣ እኛም ደግሞ በዚህ መዳን ሌሎችን እንድናድን እግዚአብሔር እዚህ ያስቀመጠን። እግዚአብሔር ስሙ ይባረክ። ከዓለም መዳን ያስፈልጋል። ክፉ ከሆነ ከዚህ ካሁኑ ዓለም ያድነን ዘንድ ይላል። አያዎቹ ዓለም በጠላትነት ስላለች የእግዚአብሔርን ሐሳብ ለማገልገል ስለማንችል ከዓለም ራሱ መዳን ያስፈልገናል። ከዓለም መዳን ያስፈልጋል። ስለዚህ ችግር አለብን። ምን አይነት ችግር ነው ያለብን? የኃጢአት ችግር ነበረብን። ስለኛ ኃጢአት አደረገው ኢየሱስን። የዚህ ዓለም ችግር የሰው ችግር ምንድነው? የኃጢአት ችግር ነው። ለዛ መፍትሄ ኢየሱስ ክርስቶስን እግዚአብሔር ምን አደረገው? ስለኛ ኃጢአት አደረገው። 2 ቆሮንቶስ 5:21 ችግራችን የኃጢአት ችግር ብቻ ሳይሆን የኃጢአተኛነትም ችግር ነው። የኃጢአተኛነት ቋሚ የሆነ የኃጢአት ላይፍ ስታይል ነበረን። ኃጢአተኝነት ኑሯችን፣ መታወቂያችን፣ መመላለሻችን ሆነ ማለት ነው። በቲቶ ምዕራፍ 2 ቁጥር 11 ላይ እግዚአብሔር ቃል ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ሰዎችን ሁሉ የሚያድን ምን? የእግዚአብሔር ይህ ጸጋ ማለት ማለት ነው። በመስቀሉ ላይ ክርስቶስ ኢየሱስ በሞቱና በትንሣኤው ያደረገው ስራ ነው ጸጋ የሚባለው። ለዚህ ነው ሐዋርያ ጳውሎስ የጌታችን የኢየሱስ ክርስቶስ ጸጋ ያለው። እሱ ማለት የመስቀሉ ስራ እንዳለ finished works of Christ Jesus፣ ያ ሁሉ በመስቀል ላይ የተከናወነ በሞቱና በትንሣኤ ስናወራቸው የነበሩ እኛን ጨምሮ እኛን ወክሎ ያደረገው፣ እኛን ጨምሮ የተነሳው፣ እኛን ጨምሮ የሞተው፣ እኛን ወክሎ የሞተው ያን ሁሉ ስራ ምን ይለዋል መጽሐፍ ቅዱስ? የክርስቶስ የጌታችን የኢየሱስ ክርስቶስ ጸጋ ይለዋል። ስለዚህ ጸጋ ስንል ውስን አይደለም ማለት ነው። ብሮድ ነው፣ ሰፊ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ኦኬ፣ ምንድነው የሰራው የጸጋ? ይህም ጸጋ አለን ሲያብራራው ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የጌታችንን የኢየሱስ ክርስቶስ መገለጥ እንድንጠባበቅ ይላል። ልላችሁ የፈለኩት ኃጢአተኝነትንና ዓለማዊ ምኞት። ኃጢአተኝነትም አንዱ መፍትሄ የሚያስፈልገው ነገር አንድ ጊዜ ስለተደረገው ኃጢአት በቀራንዮ መስቀል ላይ በፈሰሰው ደሙ ስለኛ ቤዛ በሆነው በጌታችን በኢየሱስ ክርስቶስ የኃጢአት ይቅርታ ፎርጊቭነስ አግኝተናል። ግን ፎርጊቭነስ ብቻ በቂ አይደለም። ቀጥሎ ላለው የህይወታችን ምልልስ ኃጢአተኝነት መቋረጥ አለበት። አለበለዚያ ይቅር ተብለናል፣ ቀጥለን ግን ኃጢአት ላለማድረግ ዋስትና የለንም። እግዚአብሔር ደግሞ ምንድነው ያደረገው? አይ ያለፈውን ሁሉ ይቅር ብያቸዋለሁ፣ ከዚህ በኋላ ግን ወቁበት አላለንም። እስቲ ለሱንም በሱ ነው የፈታው በራሱ። አሜን አሜን። ያለፈውን በክርስቶስ ኢየሱስ ይቅር ብሎ ለቀጣዩም ኢየሱስን ነው መልሱ። አሜን። ሮሜ 6:6 ላይ ምን ይላል? ከእንግዲህ
በኋላ ለኃጢአት እንዳንገዛ ከዚህ በኋላ ማለት ነው ያኛውን ሶልቭ ካደረገው በኋላ የፎርጊቭነሱን ካገኘን በኋላ ከእንግዲህ በኋላ በቀጣይ ህይወታችን ለኃጢአት እንዳንገዛ ቋሚና ቀጣይ የሆነ ኃጢአት ህይወት በህይወታችን እንዳይቀጥል የፎርጊቭነስ ጉዳይ ብቻ ሳይሆን የአርነት ስራን ሰራ። እሱን ለማድረግ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። ስለዚህ የኃጢአት ፋብሪካው አሮጌው ሰዋችን ነው። ራይት ኃጢአት የምንሰራው ኃጢአተኛ ስለሆንን ነው። ኃጢአተኛ ተፈጥሮ ስለሆንን ነው። ከፍጥረታችንም የቁጣ ልጆች ነበርን ይላል ኤፌሶን ምዕራፍ 2 ቁጥር 3 ላይ ከፍጥረታችን by our very nature የቁጣ ልጆች ነበርን። ኃጢአተኝነትንም ጭምር እግዚአብሔር በልጁ በኢየሱስ ክርስቶስ መልስ ሰጠው። ሌላው ችግራችን ዓለማዊነት ችግር ነው። ዓለማዊነትም ችግራችን ነው። የእግዚአብሔር ጠላቶች ያደረገን ዓለማዊነታችን ነው። የዚህን ዓለም ስርዓትና አካሄድ ስለተከተልን ነው። ዓለማዊነት ማለት እሱ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለምንና በዓለም ያለውን አትውደዱ፣ ዓለምን መውደድ በእግዚአብሔር ዘንድ ምንድን ነው? ጥል ነው። ዓለምን የሚወድ የእግዚአብሔር ጠላት ነው ማለት ነው። ምን ማለት ነው ዓለምን መውደድ? ባህሉን፣ አካሄዱን፣ ስታንዳርዱን፣ ኖርሙን ጭምር መውደድ የእግዚአብሔር ጠላትነት ነው። ስለዚህ ከዓለም መዳን ያስፈልገን ነበር አይደል? ጌታ ኢየሱስ ክርስቶስ ከዓለም ሊያድነን ልጁን ኢየሱስ ክርስቶስን አሳልፎ ሰጠን። ሃሌሉያ! ከዓለም መዳን ነበረብን። ለዚህ ነው ሐዋርያ ጳውሎስ በገላትያ ላይ ሲናገር ምንድነው ያለው? ዓለም ለኔ ከተሰቀለበት፣ ዓለም ለኔ ምን ከሆነበት? ከተሰቀለበት። ዓለም ምን ሆናለች ማለት ነው? ተሰቅላለች ማለት ነው። እስቲ ዓለም ተሰቅላለች በሉ። እኔም ለዓለም ከተሰቀልኩበት አለ። ዓለም ብቻውን በተሰቀል ዋጋ የለውም፣ እኔም መሰቀል አለብኝ። ስለዚህ እኔና ዓለምን አጠፋፋን ማለት ነው። አቆራረጠን ማለት ነው። ሃሌሉያ! ከዓለም ጋር ያልተቆራረጠ ነገር ግን አሁን የለም በህይወታችን ውስጥ አለ። ፕራክቲካሊ ቴዎሬቲካሊ እግዚአብሔር በልጁ በኢየሱስ ክርስቶስ በሰራው ስራ ዓለምን ሰቅሏል፣ እኛንም ከዓለም ጋር ሰቅሏል። ግን ያ ወደ ምድር ወጥቶ በተግባር በህይወታችን ግን እስካሁን አልታየም። ምን አዘገየው? ኦብጀክቲቭሊ ተፈጽሟል። ሰብጀክቲቭሊ ያን ነገር ወደ ህይወታችን አምጥቶ ኤክስፒሪየንስ እንድናደርገው ተጨባጭ የሚያደርገው የመንፈስ ቅዱስ ስራ ያስፈልጋል። አሜን ነው። እምነት ያስፈልጋል። ሌላ ምንም አሁንም እኛ ራሳችንን ለመስቀል ምንም አይነት ጥረት እንድናደርግ እግዚአብሔር እያስተማረን አይደለም ያለው። ምንም ማድረግ እንደማንችል ማወቅ አለብን። ለማድረግ መሞከር ይቻላል፣ ግን አንድ የምንረዳው ነገር አለመቻላችንን አውቀን ቁጭ ነው የምንለው። ትንፋሽ ወስደን ብንጀምርም እስቲ ቆይ አንድ ጊዜ በቃ ልቀደስ እግዚአብሔርን ላክብረው ብላችሁ በቃ ስጋዬን ሞርቲፋይ ላድርግ ልግደለው ብላችሁ ጥረት ብታደርጉ ኮንክሉዥኑ ምን ይሆናል? እንደማትችሉ እያረጋገጣችሁ ትመጣላችሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በስጋዬ ባለ በኃጢአተኛው ስጋዬ ያለ ሕግ ግን የሚማርከኝ ሆኖ አገኘዋለሁ አለ ጳውሎስ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል አለ። በእኔ በስጋዬ በጎ ነገር እንዳይኖር አውቃለሁ አለ። አሁን ያኔ ነው ጳውሎስ ለዚህ ብርሃን የተጋለጠው፣ ለመስቀሉ ስራ ተጋለጠ። ለካ ኢየሱስ ክርስቶስ በመስቀል ላይ ስለሱ ብቻ ሳይሆን የሞተው እሱን ይዞ ነው የሞተው። ኢየሱስ ስለኛ ብቻ አልሞተም፣ እኛን ይዞ ሞቷል። ክብር ለእርሱ ይሁን። ስለዚህ አሁን ኖ ሞር ትግል አይደለም አሁን የሚያወጣን ለኃጢአት መሞት ብቻ ነው እንጂ ኃጢአትን ለማቆም መታገል ከኃጢአት ነፃ ያደርገንም። ለኃጢአት መሞት እሱም ደግሞ ኢየሱስ ሞቶታል፣ ጨርሶታል። ተፈጸመ ሲል ሁሉ ነገር ያብቅቷል። ክብር ለእግዚአብሔር ይሁን። እና በዚህ ምድር ላይ ያለን ቆይታ ያንን እውነት አፕሩቭ ለማድረግ ነው እንጂ
የምናሸንፈው ኃጢአት የለም፣ የምናሸንፈው ዓለም የለም፣ የምናሸንፈው ሥጋ የለም፣ የምናሸንፈው ሰይጣን የለም። ኢየሱስ ፈጽሞታል። አሜን ነው። ተፈጸመ። ግን ያንን ኮምፕሬሄንድ ለማድረግ ያንን ኤክስፒሪየንስ ለማድረግ እምነት ይጠይቃል። እምነት እንደ እምነት ከባድ የለም፣ እንደ እምነት ቀላልም የለም። እንዴት ነው ከባድ የሚሆነው? ከባድ የሚሆነው በገሃዱ ዓለም ባፈጠጠው ተጨባጭ የሆኑ ችግሮችና ድካም ባለበት ሁኔታ ውስጥ ሆኗል እንደዚህ ነኝ ብሎ መቀበል በጣም ከባድ ነው። ቆሞ እየሄደ ሞቻለሁ ብሎ መቀበል በጣም ከባድ ነው። ውሸት አይደለም፣ እውነት ነው። እግዚአብሔር በክርስቶስ ኢየሱስ በመስቀል ላይ የሰራው ስራ እውነት ነው። ይህም ነገር በእርሱም ዘንድ በእናንተም ዘንድ እውነት ነው ይላል እግዚአብሔር ቃል። ይህም ነገር በእርሱም ዘንድ በእናንተም ዘንድ እውነት ነው አለ። ክብር ለእግዚአብሔር ይሁን። በእርሱ ዘንድ እውነት የሆነ ሁሉ እኛ ዘንድ እውነት የሚሆነው በእምነት ነው። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ምንድነው ማስረጃችሁ? እምነት። እምነት ሰነድም ነው፣ ማስረጃም ነው፣ ማረጋገጫም ነው፣ አሹራንስም ጭምር ነው። እምነት የማይታየውን ነገር የማይታይ ማለት የሌለ አይደለም። አልታየም ማለት የለም ማለት አይደለም። እኛ ያላየነውን ነገር ግን እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ በሞቱና በትንሣኤ የሰራውን የማይታየውን ነገር እንድናይ የሚያደርግ እምነት ነው። ሃሌሉያ። እሱንም ለሱም ደግሞ ምንም የኛ ትግል የለም፣ የእምነት መንፈስ ሰጠን። የተቀበላችሁት የእምነት መንፈስ ነው ይላል። አቤት! በቃ ከጨዋታ ውጭ እኮ እያደረገን ነው። የተቀበልነው የእምነት መንፈስ ነው። ቃሉ ራሱ የእምነት ቃል ነው ይለናል። እንዴ እናንተ ምንም እኮ ሚና የለንም። እሺ እነሆኝ ማለት ብቻ ነው እኮ የተፈለገው። እንዴት ግን ታታገላለች እቺ እነሆኝ! እንዴት ታታገላለች! ያችን ሪያላይዝ ለማድረግ ኢንተርናላይዝ ለማድረግ ወደ ህይወታችን አምጥተን ለመለማመድ ከመንፈስ ቅዱስ ጋር አታችመንት ግድ ያስፈልጋል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት ነው አይልም፣ እምነት በመስማት ነው የሚለው። መስማትም በእግዚአብሔር ቃል ነው፣ ከእግዚአብሔር ቃል ነው አይልም፣ በእግዚአብሔር ቃል ነው የሚለው። ምን ልዩነት አለው ከእግዚአብሔር ቃልና በእግዚአብሔር ቃል ማለት? ከእግዚአብሔር ቃል ማለት ከስክሪፕቸሩ ኮት ተደርጎ የተነገረን ነገር ሁሉ እምነት ይፈጥራል ማለት አይደለም። በእግዚአብሔር ቃል ይሄንኑ ቃል በእግዚአብሔር ቃል ሲነገር ግን እምነት ይፈጠራል። ምን ማለት ነው? በእግዚአብሔር ቃል የሚለው ቃል ሬማ ነው የሚለው ግሪኩ ቃል። ሬማ ማለት እና ሎጎስ የሚባሉ ቃሎች አሉ። ሎጎስ ማለት ጥሬው የእግዚአብሔር ቃል ሪትን ወርድ ማለት ነው። የተጻፈው ቃል ሎጎስ ይባላል። ይሄው ቃል እግዚአብሔር መልሶ በመንፈስ ቅዱስ አማካይነት ሪኢተሬት ሲያደርገን መልሶ ሲነግረን ማለት ነው። ትርጉሙ ሪኢተሬት ሲያደርገን መልሶ መንፈስ ቅዱስ እኔ የነገርኳችሁን ሁሉ ምን ያደርጋል? ያሳስባችኋል ስለሚል ይሄንን ሪትን ወርዱን መልሶ ሲነግረን ሬማ ይባላል፣ ሌላ አይደለም። ይሄን ሬማ እግዚአብሔር እንዲናገረን ግን ከመንፈስ ቅዱስ ጋር ምን ያስፈልገናል? ግንኙነት ያስፈልገናል። ኢንቲሜት የሆነ ፌሎሺፕ ያስፈልገናል። እሱን ለመስማት በፊቱ መቅረብ ያስፈልገናል። ያን ጊዜ ኦሬዲ መንፈሱ በውስጣችን አለ። የእምነት መንፈስ ተቀብለናል አለ። ምን ፈጥሮ የእምነት መንፈስ የለም፣ ሌላ የሚመጣ የእምነት መንፈስ የለም፣ ተቀብለናል። የተቀበላችሁት የእምነት መንፈስ ነው ስለሚል ሃሌሉያ። ነገር ግን የእግዚአብሔር ቃል እየተሰበከ ባለበት ሰዓት ያ ኦሬዲ ኤግዚስቲንግ የእግዚአብሔር መንፈስ የእምነት መንፈስ እኛ ውስጥ አክቲቬትድ ይሆናል፣ ወዲያውኑ ስቲርድ ይሆናል፣ ኢፌክቲቭ ይሆናል፣ ይንቀሳቀሳል ማለት ነው። አሁን እናንተ እዚህ ቦታ ቁጭ ብላችሁ ያላችሁ የእግዚአብሔር ቃል ከዚህ መድረክ ሲተላለፍ ውስጣችሁ ያለውን ኦሬዲ በውስጣችሁ ያለውን ነገር ስቲር ሲያደርገው ሲነካው
አንዳንድ ቦታ ላይ አሜን የምትሉት ለምንድን ነው? ሄዶ ነክቷታል ማለት ነው። ያንን የነበረው ነገር ሲያንቀሳቀሰው እናንተ ውስጥ አሁን አክቲቬትድ ሆነ። የእምነታችሁ ህብረት ይለዋል ፊልሞና ላይ። የእምነታችሁ ህብረት በክርስቶስ ኢየሱስ ያለውን በጎ ነገር በማወቅ ፍሬን እንዲያፈራ ይላል። ኢፌክቲቭ እንዲሆን ምኑ እምነታችሁ the communication of your faith ይለዋል አንዱ ትርጉም። የእምነታችሁ ህብረት ተብሎ በአማርኛ በሌላ ባጭርና ግልጽ አማርኛ የእምነታችሁ ማለት ነው። እምነታችሁ በውስጣችሁ ኦሬዲ አለ። ማንንም የዳነ ሰው ሁሉ እምነት በውስጡ አለ። ይሄን እንዳትስቱ። የዳነ ሰው ሁሉ ዳግም የተወለደ ሰው እምነት በውስጡ አለ። የተቀበልነው የእምነት መንፈስ ስላለ የዳነው በእምነት ስለሆነ ሄሎ ገና የሚመጣ የእምነት መንፈስ የለም። የነበረ ነገር ነው፣ ግን አክቲቬት የሚደረገው በክርስቶስ ኢየሱስ ያላችሁን ነገር ስታውቁት አክኖሌጅ ስታደርጉት ይላል እንግሊዝኛው። አክኖሌጅ ስታደርጉት ኢፌክቹዋል ይሆናል። ለዚህ ነው እዚህ ያላችሁት። ስለዚህ የእግዚአብሔር ቃል ያንን በውስጣችሁ ያለውን የተቀበላችሁት የዳናችሁበትን መንፈስ ሲያንቀሳቀሰው የእግዚአብሔር ሐሳብ በእናንተ ውስጥ ሬማ ሆኖ ይመጣል። ያን ጊዜ ፌዝ እሱ ጋር ነው የሚጀምረው። ሃሌሉያ። አንድ ነገር እምነት ለመሆኑ ማረጋገጥ ከፈለጋችሁ አንዳንድ ጊዜ መስማማት እምነት ይመስለናል። ደግሞ አሁን እየተዘጋጁትን አይደለም እያወራሁ ያለሁት። አንዳንድ ጊዜ እምነት መስማማት ይመስል ሜንታሊ አግሪ ስላደረግን ከቃሉ ጋር ከሐሳቡ ጋር አግሪ ስላደረግን ያመንን ይመስለናል። አግሪ ማድረግ መጥፎ ነው? ትክክል ነው፣ ተገቢ ነው፣ መሆንም አለበት። ግን እምነት የሚሆነው አግሪ ስናደርግ ሳይሆን እግዚአብሔር ያንኑ ቃል መልሶ ለኛ ሲያበራው ነው፣ መልሶ ሲናገረው ነው። ስለዚህ እምነት ልመን ወይስ ልስማማ በምን አውቃለሁ የሚል ጥያቄ መጠየቅ ጥሩ ነው አይደል? እኔ አመንኩ ነው የሚመስለኝ፣ ግን ተስማምቼስ ቢሆን አደጋ አለው አይደል? ምክንያቱም የተጠበቀ ውጤት አይመጣማ። ሰብስታንሼት ለማድረግ እምነት ያስፈልጋል። ያ የእግዚአብሔር ሐሳብ በእኔ ውስጥ ተጨባጭ እንዲሆን ማስረጃ የሚታይ ወደ ገሃዱ ዓለም እንዲመጣ የግድ እምነት መንገድ ነው፣ ብቸኛ መንገዱ እሱ ስለሆነ እና ለስማማ ለምን በምን አውቃለሁ ለምትሉ ሰዎች እንደዚህ እላችኋለሁ። የእግዚአብሔር ቃል በዕብራውያን ላይ ሲናገር እንደዚህ ይላል፣ እንግዲህ ያመንን ግን ወደ ረፍቱ ገብተናል ይላል። ልክ ማመኔ ማስረጃው ምንድነው ትል ሬስት ሲመጣ እምነት ረፍት ያመጣል። በተጸውት ያመንን ግን ወደ ረፍቱ እንገባለን ያለ ተቬሪታ። ልክ ስታምኑ ቅድም ሲያስጨንቃችሁ የነበረው ሲያሳስባችሁ የነበረው ያ የእግዚአብሔር ቃል ሲመጣ እምነት ይፈጥራል። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። ያ ከእግዚአብሔር የመጣው ከእግዚአብሔር አፍ የወጣው የጊዜው ቃል ሬማ የሆነው ቃል መንፈስ ቅዱስ መልሶ ያስታወሳችሁ ቃል እሱ ቃል በእናንተ ውስጥ ሲገባ እምነት ይፈጥራል። እምነት ምን ይፈጥራል? ረፍት ይፈጥራል። ረፍ ትላል። ነገሩ አልተቀየረም፣ የተቀየረ ነገር የለም በውጭው፣ እናንተ ግን ታርፋላችሁ። ይሄ ነው ፌዝ። ያመንን ግን ወዴት እንገባለን? ወደ ረፍት። እና አምኛለሁ ብላችሁ ፎክራችሁ ነገሩ እንደገና እያሳስባችሁ የምትጨነቁ ከሆነ አላመናችሁም ማለት ነው። ገባችሁ? አላረፋችሁ ማለት ነው። ምን ሆኜ ነው እስክትሉ ድረስ ረፍት ያመጣል። የሚገርማችሁ ነገር ምን ሆኜ ነው ቅድም እንደዛ ያሰብኩት፣ ምን ሆኜ ነው ቅድም ስጨነቅ ስጸልይበት የነበረው፣ ምን ሆኜ ነው ረፍ ትላል። ለረፍ ብላችሁ አይደለም የምታርፉ፣ ታርፋላችሁ ነው ያልኩት። በትግል የምናርፈው ረፍት የለም፣ የሚያሳርፍ እሱ ነው። በቃ ረፍ ትላላችሁ። ተለማምዳችሁታል። ምናልባት አላወቃችሁት ይሆናል። በእግዚአብሔር ቤት ያለው ሰው ሁሉ የሚለማመደው ነገር ነው። ደዛ ስንሆን ረፍ፣ ችግሩ አለ፣ ሁኔታው አለ፣ የሚጨበጥ የሚዳሰስ ነው ችግሩ። እኔ ግን ረፍ። አሁን ትልቅ ችግር አለ። ምንድነው ትልቁ ችግሩ? ካረፍን በኋላ ነገሩ ግን ፍጥጥ ብሎ
40 ቀን እየታየን ሲያስቸግር ድገመው ቀና ስንል አለ ችግሩ። ቅድም ግን እግዚአብሔር ተናግሮኝ ምን ሆኗል? አምኛለሁ። እምነቱ ምን አምጥቷል? ረፍት አመጣ። ችግሩ ግን ጎልያድ ብቅ ስላለ ተዋሻው ስንወጣ አለ 40 ቀን እየታያቸው አይደል? 40 ቀን እየታያቸው ራሱን አፕዴት ያደርጋል። ችግር ራሱን አፕዴት ያደርጋል። ፍጥጥ ብሎ እዛው ነው ያለው። ይህ ነገር እንዴት ነው ወደሚል ምን እንመጣለን? ጥርጣሬ ውስጥ ይመጣና እንደገና ነገሩን ማንሳት እንጀምርና ምናልባትም እንደገና መጸለይ ሁሉ እንጀምር እንችላለን። which is wrong. You are praying away your faith. እምነትህን መልሰህ መጥረግ ነው በጸሎት። አይገብድም? ተጠራጠርከው ማለት ነው እግዚአብሔርን። ለምን መልሰህ ትሰልበክ? ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ ሰው ልጅ አይደለም እያልክ እየተከላከልክ አለማመንን እያመሰገንክ መቀጠል ብቻ ነው። ወደ ሌላ የእምነት ፌስ ተሻግራችሁ ማለት ነው። ቀና ስትሉት አሁንም አለ ነው ተሸንፏል፣ የለህም ብሎሃል እግዚአብሔር። እግዚአብሔር አይዋሽም፣ ሐሰትን ይናገር ዘንድ ሰው አይደለም ትላላችሁ። እምነቱ ረፍቱን አመጣል። ረፍት ደግሞ እንዲቀጥል አእምሮን የሚያልፍ የእግዚአብሔር ሰላም በልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እናንተ ኖ እግዚአብሔር ብሎኛል እያላችሁ ስትጓዙ ሬስሊንግ ነው ራሱ ወንድሞች እናቶች። ለዚህ ነው የእምነትን ገድል የሚለው። ሰማችሁ? the wrestling of faith ይለዋል። ይሄ ነው ትግል ነው የምናደርገው ከሚታየው ተጨባጭ ከሆነ ዓለም ውስጥ ካለው ነገር ጋር ምን ስታረጉ ማለት ነው? ሬስል ስታረጉ ማለት በመንፈስ ሆናችሁ ነው፣ በቃሉ ብርሃን ውስጥ ሆናችሁ ነው ሬስል የምታረጉት። ረፍታችሁን ላታስነኩት። ረፍታችሁን ካስነካችሁ ጥሬ ይሆናል ነገሩ። ለዚህ ነው እምነት ከባድ ነው ያልኩት። እና በክርስቶስ ኢየሱስ በመስቀል ላይ የተሰራው ስራ እግዚአብሔር በልጁ በኢየሱስ ክርስቶስ ያከናወናቸው እውነቶች ሁሉ በኃጢአት ላይ ያለን ችግር መልስ አግኝቷል። በኃጢአተኝነት ላይ ያለን ችግር መፍትሄ አግኝቷል። የዓለማዊነት ችግር ወይም የእግዚአብሔር ጠላትነት ችግር በሐሳባችን ጠላትነት መመላለሳችን መፍትሄ አግኝቷል። ከዚህ ከክፉ ከሆነ ዓለምም ጭምር እግዚአብሔር አድኖናል። በመስቀሉ ላይ እነዚህ ሁሉ ተሰርተዋል። የመስቀሉ ሙሉ ቃል እሱ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ደግሞ ከሞት ተነሳ። አሜን። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት የሆነውን ነግሬያችሁ ልጨርስ። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት የሆኑ ነገሮች አሉ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈት ለሌለበት ርስት እንደ ምሕረቱ ብዛት የወለደን የጌታችን ኢየሱስ ክርስቶስ ጸጋ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ደግሞ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ኦኬ ይኸውላችሁ ኢየሱስ ክርስቶስ ከሙታን ተነስቷል እና ምን ይሁን የሆኑት ነገሮች የሚከተሉት ናቸው እያለን ነው። በመነሳቱ ምክንያት የሆኑ በመሞቱ ምክንያት የሆነውን አይተናል። በመነሳቱ ምክንያት የሆነውን ደግሞ እየነገረን ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን። ሁለተኛ የወለደን ላይ ትኩረት እናድርግ። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ዳግም ተወለድን። አይሽ ዳግም ልደት የኢየሱስ ክርስቶስ ከሞት መነሳት ብቻ ነው ያመጣው። ሞቱ የሰራው ስራ አለ በመስቀል ላይ እኛን ጨምሮ እኛን ወክሎ የሰራው ስራ አለ። ኢየሱስ ሲነሳ ከሞትን ጣራ አሸንፎ ሲነሳ የተሰራ ስራ አለ እያልን ነው። ዳግም ልደት ከኢየሱስ ስለተነሳ ነው የሆነው። ኢየሱስ ባይነሳ ኖሮ ዳግም ልደት የሚባል ቋንቋ የለም እያለን ነው። መስቀሉ ላይ ክርስቶስ ኢየሱስ በሞቱ የሰራው ስራ ያለፈው ታሪካችንን ሲዘጋ አዲስ ኑሮ ያስጀመረን ትንሣኤው ነው።
ስለዚህ ሁለቱንም መቀበል አለብን። የመስቀሉ ሙሉ ቃል ነው። ሞቱ ላይ ብቻ ፎከስ ካደረግን ያለፈው ታሪካችን በዛ ተዘግቷል። ለሚቀጥለው ኑሮ ግን ዋስትና የለንም ነበር። ኢየሱስ ተነሳ። ለምን? ኢየሱስ ሲነሳ እኛም ከእርሱ ጋር ምን ሆነን? ተነሳን። ለዚህ ነው ሞቱን በሚመስል ሞት ከእርሱ ጋር ከተባበራችሁ አለ። ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ትተባበራላችሁ አለ። ስለዚህ ስንጠቀመቅ ወደ ውሃ ውስጥ ኢመርስ ስንደረግ ምን እያልን ነው? ያንን ፐብሊክ ዲክላሬሽን ነው ጥምቀት። አደባባይ ላይ በቃ እውነት ነው ይሄን ነገር አብኛለሁ ተቀብያለሁ ማለታችን ነው እምነት ጥምቀት ማለት ነው። ስትነሱ ያንን አፕሩቭ እያረጋገጣችሁ ነው ማለት ነው፣ ያወጃችሁ ነው ማለት ነው። እኛ እንደምናስበው ጥምቀት ዝም ብሎ ውሃ ውስጥ ተነክሮ መነሳት አይደለም። ከዓለም ጋር የተቆራረጥንበት፣ ለዓለም የሞትንበት፣ ለእርሱ ልንኖር የወሰንበት አዋጅ ነው። በጥንት ጊዜ የነበሩት ቤተክርስቲያናት፣ በአዲስ ኪዳን የነበሩት፣ በሐዋርያት ዘመን የነበሩት አብያተ ክርስቲያናት ጥምቀት ትልቅ ቦታ ነበረው በእነሱ ዘንድ። ጥምቀት በጣም ትልቅ ቦታ ነበረው። አንድ ሰው ተጠመቀ ማለት በቃ ለየለት፣ ከዚህ በኋላ አይመለስም፣ አመለጠን እኮ ማለት ነው ይባላል። እንደዚህ ነው የሚያውቁት። በቃ ወይ ተጠምቃ እሷማ ተጠምቆ እሱማ በቃ ለይቶለት በቃ ሌላ ልትሆን አትችልም፣ በቃ አመለጠችን እኮ ነው የሚባለው። ስለዚህ ምን ያደርጉ ነበር መሰላችሁ? በዛን ዘመን ሰዎች ሊጠመቁ ሲሄዱ ሲያምኑ ችግር የለባቸውም። ሊጠመቁ ሲሄዱ ቶሎ ብለው እንዴ ከተጠመቀችማ አመለጠችን ይሉና ይገሏቸው ነበር። ከመጠመቃቸው በፊት ይገሏቸው ነበር። ለዚህ ነው ሐዋርያ ጳውሎስ ሲናገር ምን አለ? እንዴ ሙታን የማይነሱ ከሆነ ስለ ሙታን ለምን ትጠመቃላችሁ አለ። አያችሁ ምን ማለት ነው? ስለ ሙታን መጠመቅ ልምምድ ነበር ማለት ነው። ምን ማለት ነው? ሳይጠመቁ ለሞቱ ሰዎች በህይወት ያሉ ሰዎች በእነሱ ፈንታ ሄደው ይጠመቁላቸው ነበር። ለጥምቀቱ ካላቸው ግንዛቤ የተነሳ ያ ማለት መጽሐፍ ቅዱሳዊ ነው ማለት ግን አይደለም። በሞርሞን ቤተክርስቲያን ውስጥ ይሄ ይደረጋል አሁንም። እና የጥምቀትን ጉልበት ላሳያችሁ ስለፈለኩ ነው። ልምምዱ ልክ ነው ማለት አይደለም። ስለሌላው አታምኑ፣ ስለሌላው አትጠመቁ። ሰውየው ነው የሚያምነው፣ ሰውየው ነው የሚጠመቀው። አሜን ነው። ግን አዋጅ ነው። በቃ ከዚህ በኋላማ በዚህ ምድር ላይ ምንም መስራት አልችልም ከተጠመቅኩኝ። እና አንድ ንጉስ እንዳውም ይባላል ሊያጠምቁ ሲሉ እስከ ጥምቀቴን አቆዩልኝ፣ ልሞት እስኪቀረኝ ድረስ አቆዩልኝ አላቸው አሉ። ለምን ስል ከተጠመቅኩ እኮ እጄ ምንም አይሰራም ማለት ነው ብሎ አላቸው። ወይ ካጠመቃችሁ ደግሞ እጄን አውጡና ሌላውን በሙሉ አጥምቁ አላሉ። ምክንያቱም ከተጠመቀ እጁ መማታት አይችልም፣ ምንም ማድረግ አይችልም። የጥምቀትን ጉልበት ላሳያችሁ ፈልጌ ነው። ቫልዩ ጥምቀት ምሳሌ ሆኖ ከዓለም ያድነናል። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ምን ሆነ? ዳግም ተወለድን። ዳግመኛ የተወለድነው ክርስቶስ ስለተነሳ ነው። ያለፈው ታሪካችን በሞቱ ተዘጋ። በክርስቶስ ኢየሱስ ከሞት መነሳት ምክንያት አዲስ ኑሮ ጀመር። ይሄ ዳግም ልደት ደግሞ ተስፋ አለው ይለናል። ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት የተስፋዎቹን አይነት ይዘረዝራል። ዳግም ለተወለዱ ሰዎች፣ ዳግመኛ ለተወለዱ ሰዎች እግዚአብሔር ተስፋ ገብቷል። አሜን ነው። ተስፋ አለን። አሜን ነው። እስቲ ተስፋ አለን በሉ። ግን የሚገርማችሁ ነገር ይሄ ተስፋ በጠቅላላ እውቀት የሚገባ አይደለም። የኤፌሶኑ ጻፊ ምን አለ? የልባቸው አይኖች ሲበሩ አለ የመጥራቱ ተስፋ የሚገባህ መቼ ነው ማለት ነው? የልባቸው አይኖች ሲከፈቱ ነው ማለት ነው እንጂ አይገባም። ዝም ብሎ ለሃይማኖት አረማውያን እንዳንባል ሃይማኖት የላቸውም እንዳልባል የተጠራሉ ሁሉ ይመስለን ይችላል። ግን ይሄ እምነት፣ ይሄ ጥሪ ተስፋ አለው። እናንተ ዳግም የተወለዳችሁ ሰዎች ጥሪው ተስፋ አለው። መንፈስ ቅዱስ አይኖቻችንን ከፍቶ የጥሪውን ተስፋ ሲያሳየን ይህ ጥሪ ተስፋ አለው።
ምንድነው የተስፋውን አይነት ይዘረዝራል። ሕያው ተስፋ። እስቲ ሕያው ተስፋ በሉ። እንግዲህ የተስፋ ሕያውና የሞተ ተስፋ አለ ማለት ነው። ቢኖር ነው የእግዚአብሔርን ቃል ከምንጠራጠር መረዳታችን ብንጠራጠር ጥሩ ነው አይደል? ሕያው ተስፋ ነው። ብዙ ተስፋዎች ሕያው አይደሉም። ብዙ ሰዎች ለሰዎች ተስፋ ይገባሉ። የዛ ተስፋ ግን ለመፈጸሙ እርግጠኞች አይደለንም። ሐሳባቸውን ሊቀይሩ ይችላሉ። እግዚአብሔር የገባልን ተስፋ ግን ሕያው ነው፣ ማይሞት ነው፣ ሕያው ነው። ያለውን ያደርጋል ማለት ነው። ያለውን የሚያደርግ ተስፋ፣ ሕያው ተስፋ። ክብር ለእግዚአብሔር። ሕያው ተስፋ የሚሆን በስራ ላይ የሚውል ተስፋ። ክብር ለእግዚአብሔር ይሁን። ሕያው ተስፋ ነው ይላል መጽሐፍ ቅዱስ። ከዳግም ልደት በኋላ ዳግም ለተወለዱ ሰዎች እግዚአብሔር ይህን ሕያው ተስፋ፣ ይህን ርስታችን እሱ ነው። ርስታችን፣ ሕያው ተስፋችን እርሱ ነው። ክብር ለእግዚአብሔር ይሁን። ሁለተኛ የማይጠፋ ርስት ይለዋል። የማይጠፋ ርስት። አንዳንዶች የምንወርሳቸው፣ የምንጨብጣቸው፣ ያዝናቸው የምንላቸው፣ ወረስናቸው የምንላቸው ነገር የሚጠፉ ናቸው። ራይት? በአንድ ወቅት ነበረን፣ በሌላ ጊዜ ግን ከእጃችን ይወጣል። ይሄኛው ግን የማይጠፋ ርስት ነው። አሜን አሜን። እግዚአብሔር የሚሰጠን የምንወርሰው ነገር የማይጠፋ ነው። እግዚአብሔር ጊዜያዊ ነገር አይሰጥም፣ ዘላቂ ነገር ነው የሚሰጠው። እግዚአብሔር ዘላለማዊ ነገር ነው የሚሰጠው። ተስፋችን ዘላለማዊ ነው። ተስፋችን የማይጠፋ ነው። ክብር ለእግዚአብሔር ይሁን። የማይጠፋ ርስት ትወርሳላችሁ። በወረሳችሁት ነገር ላይ ረጅም ዘመን ትቀመጣላችሁ። ለአንድ ሰሞን ወረፋ እንዲደርሳችሁ የሆነ ነገር ውስጥ እግዚአብሔር አያስገባችሁም። እግዚአብሔር ቋሚ ነገር ይሰጣል። አሜን ነው። አንዳንድ ጊዜ ይወርሳሉ፣ መልሶ ያስረክቡና ደግሞ መልሶ ምን ያደርጋሉ? ሚስ ያደርጉታል። ስንይዝ ነው የሚታየው። የሆነ ሰሞን የሆነ ወራት በዛ ሲቹዌሽን፣ በዛ ይዞታ፣ በዛ ርስት ላይ እንደምቃለን። ግን በሚቀጥለው ዓመት በዛ ርስት ላይ፣ በዛ ፖዚሽን ላይ አንገኝም፣ ፌል እናደርጋለን። እንዲህ አይነት ጨዋታ በእግዚአብሔር አሰራር ውስጥ የለውም። እግዚአብሔር ቋሚ የሆነ ዘላለማዊ የማይጠፋ ርስት ነው ያለው። አሜን ነው። ክብር ለእግዚአብሔር ይሁን። ቶሎ ሄዶ ዛሬ መጨረስ ስለፈለኩ ነው በዚህ አቅጣጫ ያለውን ሐሳብ። ሌላው እድፈት የሌለበት ርስት አይልም ይላል አይልም? እድፈት የሌለበት ርስት ይላል። እድፈት ያለበት ርስት አለ ማለት አይደል? እድፈት ያለበት ርስት አለ ማለት አይደል? ንጹህ ያልሆነ ርስት አለ ማለት አይደለ? ንጹህ ያልሆነ ርስት አለ። በጤናማ መንገድ ያልመጡ ርስቶች አሉ። አንዳንዶቻችን የወረስናቸው፣ የያዝናቸው፣ የጨበጥናቸው ርስቶች እድፈት ያለባቸው ናቸው። እድፈት ያለበት ርስት በነፃነት አይሰጥም። አንድ ቀን ሰው ያውቅብኛል፣ ሰው ይነቃብኛል ብለን ተሳቀን ግን በይዞታ ላይ የምንኖር ሰዎች አለን። ለምሳሌ አንዳንድ ርስቶች ገለን የወረስናቸው ናቸው። ገድለህ ወረስከውን አይደል? ገሎ የናቡቴን ቦታ ወረሰው። ገለ ወረስከውና አለ ነብዩ መጣና ገለን የወረስናቸው፣ ሌላ ሰው ሞቶ፣ ሌላ ሰው ጎርተን፣ ሌላ ሰው አሰቃይተን፣ ሌላ ሰው በድለን በእጃችን ያስገባናቸው ርስቶች አሉ። እድፈት ያለባቸው ርስቶች። ዘኬዎስ ጌታ ኢየሱስ ክርስቶስ ዛሬ መዳን ለዚህ ቤት ይሆንለታል ብሎ ወደሱ ቤት ሲመጣ ዘኬዎስ ቶሎ ብሎ ምን ያደረገ መሰላችሁ?
በቃ ጌታ ሆይ አለው። ጌታ ሆይ ከአንድ ሰው የሆነ ነገር ወስጄ እንትን ብዬ ቢሆን በሱ ፈንታ 4 መልሳለሁ አለው። ምን አስለፈለፈው? እቤት ውስጥ ያሉ ሶፋዎች፣ ወንበሮች ምናልባት ቢኖር በዛ ዘመን ኩርሲም ይሁን የሰበሰባቸው አከማቻቸው ነገሮች አሉና ከየት እንደመጡ ስለሚያውቃቸው ቀረጥ ሰራተኛ ስለነበረ ታክስ ጌዘረር ስለነበረ ቀረጥ ያጭበረበረ ከሰዎች የሰበሰበው ስላለ በዚህ ምክንያት ደግሞ እግዚአብሔር ከቤቴ እንዳይቀር ብሎ ጌታዬ ስጥሎኝ እንዳይሄድ ብሎ ይሁን 4 እጥፍ መልሳለሁ። ምንም እኮ አላለው ገና ኢየሱስ አንዳንድ ነገሮች ጌታ በቅ ሲል ቪዚት ሲያደርጋቸው ልንደብቃቸው የምንፈልጋቸው ብዙ ችግሮች አሉ። ገሎ መውረስ አለ። እድፈት ያለበት ርስት አለ። አንዳንድ እቃዎች ሰው ሲመጣ ጓዳ የምናስገባቸው እቃዎች ይሆናሉ። በጣም እኮ ያስቸግራል። ፈተና ነው ፈተና ነው። አንድ ቃል ወደ ልቤ እየመጣ ነውና ሆሴ ላይ ይመስለኛል ሆሴ 9 ይሆን? እስቲ ፈልጉት። ድንጋይ ከውቅር ውስጥ ይጮሃል ይላል፣ እንጨትም ይናገራል ይላል። ከክፉ ያመልጥ ዘንድ ቤቱን በከፍታ ላይ ለሚሰራ ሰው ወዮለት፣ ክፉ ትርፍን ለሚሰበስብ ወዮለት ይላል። 11 ይመስለኛል ምዕራፍ 11 ይሁን 9 11 ይሁን እንደዚህ። ይሄ ሰውዬ ከክፉ ለማምለጥ ብሎ በግፍ ነው ገንዘቡን የሰበሰበውና ቤቱን በከፍታ ላይ የሰራው። በከፍታ ላይ ቤቱን መስራት በራሱ ችግር የለበት፣ ጥፋት የለበትም። ከክፉ ለማምለጥ ማሰቡ፣ ሊመጣ ካለው ጉዳት ማምለጥ መፈለጉ ምንም ችግር የለበትም። ያንን ፍላጎቱን ለማሟላት ግን በግፍ ነው ገንዘቡን ያከማቸው። በግፍ ነው ሐሳቡን ያመጣው እና ወሰደና በከፍታ ላይ ያደል እና ይመጣል እግዚአብሔር ይመጣል አለ እና ሲመጣ ምንድነው የሚያደርገው? እንጨቱ ከውቅር ውስጥ ድንጋዩ ከውቅር ውስጥ ይናገራል ይላል። አገኘው አላገኘው? ሰርች አትችሉበትም እንዴ? ባነቡ በጣም ደስ ይለኛል። ኦኬ ትንሽ ጊዜ ስጡኝ። ጌታ ይባርካችሁ። ሌላ እንዳታስቡ፣ እንደዚሁ በዚሁ ቆዩልኝ። ክረሙ፣ ሰንብቱ። ጌታ ያቆያችሁ። አሜን። ክብር ለእግዚአብሔር ይሁን። በጣም ቆንጆ ቃል ስለሆነ ነው። ስለ ርስት ሁሉ እንዲገባን ስለፈለኩ ነው። እሺ 2:11 ባቁም የላችሁም አይደል? ስልኩ በእጃችሁ ነው ያለው፣ ቴክኖሎጂ በእጃችሁ ነው ያለው። 2:11 አገኛችሁት? አሁን ባቁም እኔ ሰርች አድርጉ ነው ያልኩት። እንዴ ምን ነው እንከባበር እንጂ ጎበዝ። ከቁጥር 9 ጀምሬ እናንብ። ዕንባቆም ምዕራፍ 2 ቁጥር 9 ጀምሮ ክሊር ኦኬ። ከክፉ እንዲድን አላልኩም? ከክፉ እንዲድን ጎጆን በከፍታ ላይ ያደርግ ዘንድ ለቤቱ ምን ክፉ ትርፍን ለሚሰበስብ ሰው ወዮለት። ከክፉ ለመዳን ጥንቃቄ ማድረጉ፣ ቤቱን በከፍታ ላይ ለመስራት ማሰቡ ስህተት አለው? ስህተት የለው። ስህተቱ የቱ ጋር ነው? ይህን ፍላጎቱን ለማሟላት ግን ምን አደረገ? ክፉ ትርፍን መሰብሰብ ጀመረ። ሌሎችን እየጎዳ መሰብሰብ ጀመረ። ገንዘብን ያጭበረበረ ገንዘብ መሰብሰብ ጀመረ። ከዛ በኋላ ቤቱን በከፍታ ላይ ሰራ እና ቁጥር 11 ላይ ላምጣችሁ። ድንጋይ ከግንብ ውስጥ ይጮሃል። ምን ብሎ ነው የሚጮኸው? እናንተ እንዲያርጎ ነው ያመጣኝ። አንድ ድንጋይ የማይናገር ይመስላል፣ ለእግዚአብሔር ፊት ግን ይናገራል።
እግዚአብሔር ፊት ይናገራል። እንዴት አርጋችሁ እንዳከማቻችሁ፣ እንዴት አርጋችሁ ያን ቤት እንደሰራችሁ፣ እንዴት አርጋችሁ ምን እንዳደረጋችሁ እግዚአብሔር ፊት አንድ ቀን ይገለጣል። ድንጋይ ከግንብ ውስጥ ይጮሃል፣ እንጨትም ከውቅር ውስጥ ይመልስለታል። እየሰማችሁ ነው? እድፈት ያለበት ርስት ከሰው ልንደብቅ እንችላለን። የምስጋና ፕሮግራም አዘጋጅተን ጌታን አመስግኑልን ብለን ልታሳስቱን ልናሳስታችሁ እንችላለን። ጌታ ሲያይ ግን ድንጋይ ከውቅር ውስጥ ይጮሃል። ምሕረት ያርግልን እና የሚያልፍ ርስት እንዳለ እየነገርኳችሁ ነው። ያደፈ ርስት እንዳለ፣ ንጹህ ያልሆነ ርስት እንዳለ እየነገርኳችሁ ነው ያለው። እናንተ ወንድሞችና እህቶች፣ እግዚአብሔር ቤተሰቦች፣ የምንሰበስበው ነገር ሁሉ በምን አይነት መንገድ እንደሰበሰብነው አንድ ቀን ስለምንጠየቅ እንጠንቀቅ። ለማንኛውም ግን ኢየሱስ ክርስቶስ በመስቀል ላይ ሞቶ በትንሣኤው ዳግም ልደት ሲሰጠን ግን እሱ ግን ለማያድፍር ርስት ነው የሰጠን። እድፈት የሌለበት ርስት ነው የሚሰጠን። የማንም ደም የማንም እንባ የሌለበት ርስት ነው የሚሰጠን። ማንንም ያልጎዳንበትን ያላዛዘንበት ደም ያልተቃባንበትን ርስት ነው የሚሰጠን። እድፈት የሌለው አንዳንድ ፖዚሽኖች የሥራም እንኳ ቢሆን የተለያየ ነገር ቢሆን እድፈት አለባቸው። እግዚአብሔር የሚሰጠን ርስት ግን ያለ ስጋት በነጻነት የምንጠብቀው የምንመላለስበት ርስት ነው። ክብር ለእግዚአብሔር ይሁን። ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች፣ ትንሣኤው ሕያው ተስፋ ሰጠን። ትንሣኤው የማይጠፋ ርስት ሰጠን። ትንሣኤው እድፈት የሌለበት ርስት ሰጠን። ወደዚህ ርስት ግን ለመግባት ዋስትናችን ምን እንደሆነም ጭምር ይሄ ቃል ይነግረናል። ያለው ጴጥሮስ ላይ ነው። አሁን ምን ይላል? ቁጥር 1 ቁጥር 3 ላይ ምን ይላል? እሺ፣ ከዛ የትኛው ይህ ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀው ምን መዳን። በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። እባካችሁ አንዳንድ ነገሮች ሜሞራይዝ አድርጓችሁ። በጣም ጠቃሚ ሀሳብ አላችሁ። ይህ ርስት በዝርዝሩ የተነጋገርነው ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን፣ ለዛ መዳን በእምነት የተጠበቁ ሰዎች። ሄሎ፣ በእምነት ለተጠበቃችሁ እስቲ በሉት። ለእናንተ በሰማይ ምን ሆኗል? ቀርቶላችኋል ማለት ነው። አለላችሁ። ሌላስ ትርጉም ሪዘርቭድ ሆኗል። ርስት ብቻ ላዘጋጀም እግዚአብሔር ለርስቱ እንድንበቃ እኛም በእምነት ጠበቀ፣ ደግሞ አቆየን። ለልጆቻችሁ እንዲወርሱት ብላችሁ ርስት ልታዘጋጁ ትችላላችሁ። ራይት? ለልጄ እንዲወርስ ቤት ልታዘጋጁ፣ ንብረት ልታዘጋጁ ትችላል። የሆነ ርስት ለልጄ ብላችሁ ርስት ልታዘጋጁ ትችላል። ልጁን ለርስት ማብቃት ግን አትችሉም። ልክ ነኝ? እግዚአብሔር ርስት ብቻ ሳያዘጋጅ እኛንም ለርስት የሚያበቃ አሰራር አለው። የእስራኤል ቅዱስ ትወርሳላችሁ፣ ይሄ ርስት አለላችሁ ብሎ ላይ ሰቅሎት ብቻ ቁጭ አለ። እኔ ለርስቱ የመበቃበትን ጥበብ እግዚአብሔር አዘጋጅቷል። በእምነት በእግዚአብሔር ኃይል ለተጠበቃችሁ። ለምንድን ነው በተጠበቁ? ኪፒንግ ፓወሩን ታያላችሁ። እኔ ለርስት የሚያበቃ የእግዚአብሔር ጥበቃ።
ሲገስጽሽ ሲመልስሽ ሲቆጣ እግዚአብሔር በዚህ ግቢ በዚህ ውጪ ሲል እንዲሆን ሲል ለዛ ርስት እኮ ሲጠብቀን ሲያከርመን ነው ሲያሰነብተን እንዳንጎልበት ከርስቱ ልጄ ሆይ ሕዝቤ ሆይ እያለ ስትወጣ የሚገስጸን የሚመልሰን የሚቆጣን መልክ ሊያስይዘን አቅጣጫ ሊያስይዘን መንገድሽ ላይ ልብሽን አድርጊ ከመንገድ አትውጣ ይሄ ሁሉ ኪፒንግ ፓወር እኛን ለማቆየት እኛን ለርስቱ ለማሰንበት እግዚአብሔር ይሰራል። በእምነት በእግዚአብሔር ኃይል ለተጠበቃችሁ ይላል። ይኸውላችሁ እምነት የእግዚአብሔር ኃይል እኛን የሚጠብቀው የእግዚአብሔር ኃይል ግን የሚሰራው በእምነት ነው። አደጋ አለው። በእምነት ነው በእግዚአብሔር ኃይል የምትጠብቁት። እግዚአብሔር አምኖልን ሳይሆን እኛ አምነን ነው። ስለዚህ ፌዝ እኛን የሚጠብቀው የእግዚአብሔር ኃይል በእኛ ህይወት ውስጥ እንዲገለጽ ይረዳል። ክሊር ካላመንክ አይሆንም ማለት ነው። በእምነት ነው በእግዚአብሔር ኃይል የምንጠበቀው። እኛን የሚጠብቀው ለርስት የሚያበቃው የእግዚአብሔር ኃይል በእምነት በኩል ነው የሚሆነው። ለዚህ ምን ያደርጋል? እግዚአብሔር እንድናምን ያደርገናል። ከእምነት እንዳንወጣ እምነት እንዲሰብከናል። እስቲ እኮ ምንም ታሪክ የለንም እኮ ጻድቅ በእምነት በህይወት ይኖራል፣ ወደ ኋላም ቢያፈገፍግ ነፍስ በርሱ ደስ አይላትም ብሎ ወደ እምነት ሊመልሰን ከእምነት ፈንገጥ ስንል ወደ እምነት ሊመልሰን በሰብከቱ በትምህርቱ በመዝሙሩ እንድናምን ያደርገናል። እምነት ለዛ ርስት እንድንበቃ የሚያስችለውን የእግዚአብሔር ጥበቃ ያስከትላል። በእምነት በእግዚአብሔር ኃይል ሁለት ኪፒንግ ፓወርስ አሉ። እኛን ለርስት የሚያበቃ ጥበቃ አለ። ርስቱ ደግሞ በሰማይ ሪዘርቭድ ሆኗል። ቀርቶላችኋል። እስቲ ቀርቶልኛል ብሎ ምን ማለት ነው? ሪዘርቭድ ሆኗል፣ ተጠብቆልኛል ማለት ነው። ለማንም እንዳይሆን ብሎ ለእናንተ ብቻ ለእኔ ብቻ እግዚአብሔር ርስቱን ምን ያደርጋል? ይጠብቃል። ይሄ አያሰጋም። ርስቱን ሌላ ሰው መጥቶ ይወስድብኛል የሚል ስጋት አይኖርም። እሱን አልፎ የሚመጣ የለማ። እዚህ ጋር ነው ግን ችግሩ። አሁን እኔ ለርስት የሚያበቃው እምነት ጋር ችግር ከተፈጠረ ያሳዝናል። እንዴት የከበረ አምላክ ነው! የመስቀሉ ቃል ደስ አይልም? በራሳችን አንድም ነገር ማድረግ እንደማንችል የሚያውቅ እግዚአብሔር እኛን ለርስት ለማብቃት እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ስራ ሰርቷል። ትንሣኤው ይሄ ነው የሚሰራው። ሞቱ የሰራው ስራ አለ፣ ትንሣኤው የሰራው ስራ አለ። ክርስቶስ ባይነሳ ኖሮ ይሄ ሁሉ አይኖርም። ልክ ነኝ? አይኖርም አይደል? አንደኛ ቆሮንቶስ ምዕራፍ 15 ከ14 እስከ 19 ላይ እግዚአብሔር ቃል ሲናገር ክርስቶስ ባይነሳ ኖሮ ይላል ጳውሎስ። አንደኛ ምን አልኩኝ? አንደኛ ቆሮንቶስ ልጨርስ ብዬ ነው። ሁሉንም ቀስ ብዬ ብሄድበት ብዙ ረጅም ጊዜ ስለሚወስድ ሌላ ጊዜ እንመለሳለን፣ ችግር የለውም። አንደኛ ቆሮንቶስ 15 ቁጥር 14 ክርስቶስ ባይነሳ ኖሮ ክርስቶስም ካልተነሳ ይላል። ትንሣኤ ሙታን ከሌለ ይላል ቁጥር 13 ላይ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳም ማለት። ኦኬ ሙታን ይነሳሉ ብለን እኮ ተስፋ ያደረግነው ክርስቶስ ስለተነሳ ነው። እየሰማችሁ ነው? ክርስቶስ ባይነሳ ኖሮ ትንሣኤ ሙታን የለም። የሞቱ ሰዎች ወደፊት ይነሳሉ ማለት አንችልም። ግን ክርስቶስ ኢየሱስ ስለተነሳ ትንሣኤ ሙታን አለ። ምክንያቱም አሳየን፣ ሞት የመጨረሻው ኃይል እንዳልሆነ አሳየና። ሞቱ ትንሣኤው ይሄን ሁሉ ሰው የሚያስፈራረው በሞት አይደለ? እግዚአብሔር የሞትን ጣራ አጥፍቶ ልጁን አስነሳው። ኢየሱስ ስለተነሳ ትንሣኤ ሙታን አለ። ክርስቶስ ባይነሳ ኖሮ የወንጌል ስብከት ከንቱ ነበር አይደል? ስብከታችን ከንቱ ነው ይላል ቁጥር 14 ላይ። ክርስቶስ ካልተነሳ የወንጌል ስብከት ከንቱ ነበር ማለት ነው። የሐዋርያት ስብከት ባዶና ትርጉም የሌለሽ ነበር ማለት ነው ክርስቶስ ባይነሳ ኖሮ።
ክርስቶስ ባይነሳ ኖሮ የእነዚህ ሰዎች ስብከት እና ጳውሎስ ስብከት ተረት ነው ማለት ነው። እምነታችን ራሱ ከንቱ ናት ይላል። ክርስቶስ ባይነሳ ኖሮ እምነታችን በውሸት ላይ የተመሰረተ ነው። ተጨባጭ ክርስቶስ ተነስቷል። ሃሌሉያ! ተነስቷል ኢየሱስ። ሐዋርያት ሐሰተኞች ምስክሮች የሆኑ ነበር ክርስቶስ ባይነሳ ኖሮ። 40 ቀን እየታያቸው ከተነሳ በኋላ 40 ቀን እየታያቸው ራሱን አሳይቷቸዋል። ክርስቶስ ባይነሳ ኖሮ እኛ ራሳችን ገና በኃጢአት ነን ማለት ነው። እኛን ስለማጽደቅ የተነሳውን ሲል መጽደቃችንን ያወቅነው ክርስቶስ ሲነሳ ነው። አሜን ነው። ክርስቶስ ስለተነሳ ጸድቀናል። ስለዚህ ነው ትንሣኤን የምንጠብቀው። ከሞት በኋላ ሕይወት አለን ብለን ተስፋ የምናደርገው ከዚህ ተነስተን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ተነስቷል። በመስቀሉ የተዘጋ ታሪክ አለ። በመስቀሉ ላይ የተሰራ እኛን ጨምሮ እኛን ወክሎ ስለኛ የሰራቸው ትልልቅ ስራዎችን ተነጋግረናል። በክርስቶስ ኢየሱስ መነሳት ደግሞ የሆኑልን ነገሮች አሉ። እንጸልይ። Thank you, Lord.